ዳግም ተቃቀፍን በናፍቆት በለቅሶ በሙላት የፈካው ልባችን ማደራ ነውና የቃል ኪዳናችን ብሩህ ነገር ማየት ከውስጣችን ነቅሶ አላሁ አክበር አላሁ አክበር አላሁ አክበር ዳግም ተቃቀፍን በናፍቆት የብስራት ዜና ተሰማ የብስራት ዜና ተሰማ ሰማያት ረድሮ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በመቀጠል አድቦቻችን ምዕራፍ ጉዞ አንድ ጊዜ በመቀጠል ሌሎችም ሽልማቶች ስላሉን በቅደም ተከተል አሁንም እናቀርባለን ለክቡር ጠቅላይ ሚኒስተር እንደዚሁ ምክትል ጠቅላይ ሚኒስተራችን አቶ ደመቀ መኮንን ዛሬ ባጋጠማቸው የሥራ ጉዳይ በቦታው ባይገኙም በወኪል ለሳቸው አሁን ሙፍቲ እንዲሸልሙልን ጠይቃለሁ ኢንሻአላህ ተሸንፈን እኛው አሸነፍን በሙሃባ ሙላት የፈካው ልባችን ማደራ ነውና የቃል ኪዳናችን ብሩህ ነገር ማየት ከውስጣችን ነቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ በመቀጠል ደግሞ ዳግም ተቃቀፍን ለውድ እህታችን ወይዘሮ ሙፈሪያት ካሚል ኢንሻአላህ ወይዘሮ መኪያ እዚሁ አጠገቧ ስላለች ወይዘሮ መኪያ እንድትሸልምልን ኢንሻአላህ ማደራ ነውና የቃል ኪዳናችን ብሩህ ነገር ማየት ከውስጣችን ነቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ዳግም ተቃቀፍን በናፍቆት በለቅሶ ያው በመቀጠል ደግሞ ዶክተር ጀይላን ከድር ለከንቲባችን ምክትል ከንቲባችን ኢንጂነር ታከለ ኡማ ያደረጉት ላሉት ከተማችን ላይ ያደረጉት ላሉ አስተዋጽኦ እኛም ላበደረኩት መልካም ነገር ሁሉ እንዲያመሰግኑልና ሽልማት እንዲሰጡልን የብስራት ዜና ተሰማ ሰማያት ረድሮ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ አሁንም በድጋሚ ሚኒስተርን ልናስቸግር ነው ለታላቁ አባታችን ይሄ ቀን እውን እንዲሆን ያደረጉ ሌት ከቀን ያለቀሱ ትልቅ ስራ ለሰሩት ለሙፍቲ ሐጂ ዑመር ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ሽልማት እንዲሰጡልን ጠራ አላሁ አክበር አላሁ አክበር አላሁ አክበር እጅ ለእጅ ተያይዘን ቆመናል ዛሬም በጋራ የብስራት ዜና ተሰማ ሰማያት ምድሩ ደመቀ በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ እንዴት ልባሳለ አላሁ አክበር ሰማያት አላሁ አክበር በአብሮነታችን ብርሃን አድማሱ አንጸባረቀ በአዲስ ምዕራፍ ጉዞ በአንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ይህንን ስራ በመስራት ከሙፍቲ ጎን ሆነው ስራውን ሲሰሩ የነበሩ የዘጠኝ ኮሚቴ የለውጥ ኮሚቴ አባላቶች አሉ በዚሁ በዶክተር አብይ አማካኝነት ሽልማቱ እንዲሰጥ ዶክተርን አንድ ጊዜ አቁመናልና እሳቸው እንዲሰጡልን በአንድነት ታሪክ ሐጂ መሐመድ አሚን
الله أكبر الله أكبر الله أكبر ወንድም ያላመኑ በወንድም ሙጨከነ ምን ነው ምላሽ ተፋ አኺራን አስታወሺ الله أكبر الله أكبر አንድነት ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ الله أكبر يا مشايخ أحمد جبل الله أكبر الله أكبر እኛ ተሸንፈን محمد እኛ አሸነፍን በሙሃባ ሙላት የፈካው ልባችን አደራ ነውና የቃል ኪዳን الله أكبر الله أكبر ገማይ ከውስጣችን ነክሶ حاج قادر حسين ክፍል በናፍቆት በለቅሶ አልመጡም መሰለኝ ያው ኦኬ حاج ፕሮፌሰር መሐመድ ሀቢብ ታሪክ ልንሰራ እጅ الله أكبر الله أكبر ዛሬም በጋራ ኡስታዝ ካሚል ሸምሱ ሲራጅ الله أكبر አድማሱ አንጸባረቀ በአዲስ ምዕራፍ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን እናመሰግናለን። ታሪክ ልንሰራ እጅ ለእጅ ተያይዘን ቆመናል ዛሬም በጋራ እንዴት ልባሳለው አንጀትስ ደነደነ እንግዲህ ከሚሊኒየም አዳራሽ በቀጥታ ስርጭት ስንከታተለው የነበረው